እማዬ አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ ያው ሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ እንዴት የተበላሸው? ለሌላ ሰው ሄደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ። ዞር በልልኝ አንተ የደላ ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚል። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበቴ የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ። ተነስ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ እዝራ። ግን ለጓደኛዬም ስጦታ ብንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ አድርገህ እንዲያሳደኩ። አዎ እሱማ ግን ሰው ይሃ አይታየውም። ችግር የለውም። እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ ቆይ እንደውም ይሄ ብቻማ አይደለም። ሄለው ይኸው አንተ ሌላውን ታያለህ። ልጄ የደሃ ልጅ ተብሎ ስም ተሰጥቶታል። ስለ አንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። አረ በቀሉ እባክሽ በቃ እንውጣ። ምንድነው እንደዚህ መቻኮል? ስንት ሰዓት ነው ሙሽሮቹ የሚገቡት? እነሱማ ይረፍዳሉ፣ እኛ ግን በጊዜ መገኘት አለብን። በቃ እሺ ልብሴን ቀይሬ የመጣው። የምን ልብስ ነው የምትቀይሪው? እንዲሁ አትሄጂም እንዴ? እናንተ ደግሞ ሰርግ አይደል እንዴ? ከመጀመሪያው ነው ልብስ ቀይራ ሰርግ ቤት የምትሄደው? እንጃላት ጫረች ሴትዮ ቆየች። እንደሷ ልክ እንዴ ተግብሮ ያሳይ እንዴ እንግዲህ ተከሻ አረ ምንድነው ነገር? አረፈድን እኮ። ለምንድነው በቀሉን ማጠሩልን? በቀሉ እኮ ነኝ። ምን? እንዴት ሆኖ? እንዲህ ቆንጆ ነሽ እንዴ? ከእኔ አይደለም ባክሽ ከጥበቡ ነው። ወይ ጉድ! እኔ እኮ እድሜ ልክ ሳቅሽ አንድ ልብስ ብቻ ነበር ያለሽ። ባለቤቴ ነዋ ይኸው ከሻሎም ጥበብ ገዝቶ ምጥጥ። ከየት? ከሻሎም ጥበብ ብታዩ። አንተ ልጅ ተው፣ ስልኩ ቻርጀር ያርጋ። አባዬ አሁን ይመጣል። ምን አገባሽ ታዲያ? ደግሞ አንቺ እየተጠቀምሽ ያለበት። እኔማ በጊዜ ያስቀመጥኩታ። በቃ እንኳን አያገባሽም። የምን ድምፅ ነው? ሰው መጣ እንዴ? አባዬ መጣ። ወይኔ ውይ የኔ ነገር ስልኩን ቻርጀር ላይ አድርጌ ነው የወጣሁት። አዎ እኔማ የታደረኩት ብዬ መደንገጤ። መቼም እስካሁን ይሞላል እንዴ? ምን ሆኖ ነው እንደዚህ የሚያቃጥለው? 8 ነው የሚለው። ምን ማለት ነው 8? ሚጣ ስልኬ ነክቻል እንዴ? ኧረ እኔ አይደለሁም። እኔ የራሴን ስልክ እየተጠቀምኩ ነበር። እዝራ አንተ ነህ? ምን ሆነ? ምንም አላደረገም። ቻርጀር መብራት ጠፍቶ ነበር፣ ለዛ ይሆናል። ታዲያ ምንስ ቢሆን መጀመሪያ የነበረው የት ሄደ? 15 ነበር እኮ ሶታ። እንትን ነው ይመጣል እኮ ቻርጀር፣ መብራት ሲጠፋ ያለውንም ይወስዷል። ኧረ እንደዛ አያደርግም። አፍሽን ዝጋ እንጂ። ተው እንጂ እንደዛ ያደርጋል እንዴ? አዎ ወይም ቻርጀሩ ተበላሽቶ ይሆናል። ኧረ አዲስ ነው። በቃ የስልኩ ቻርጀር መቀበያው ተበላሽቶ ይሆናል። እሱም ንጹህ ነው፣ ምንም አልሆነም። ከማከፋፊያው ይሆናል። በቃ አዲስ ነው፣ ወርም አልሞላው። ቆይ ማከፋፊያው የሚበላሽ መጀመሪያ የነበረው የት ሄደ እኮ ነው ጥያቄ። እንትን ነው እሱ አባዬ። ምን መሰለህ? ቆይ ስልኩን ስጠኝ። የውልህ ምን መሰለህ? ወይ ሚጣ እማዬ የጠራችሽ ነው። አልጠራችኝም፣ አትዋሽ። የሰማሁትን ነው እንግዲህ። እማዬ ዝም ስትባል እንዴት እንደምትናደድ ታውቂያለሽ። የውልህ አባዬ ስልኩ ምን መሰለህ ችግሩ? ቻርጀሩን ወስዶ ወደ ባትሪ ድንጋዩ የሚያደርሰው ትራንስፖርተር ደክሟል። ያው ነዳጅም ስለተወደደ ምናምን። ምን? አይ ምንም። እና ትራንስፖርተሩ መቀየር አለበት። ስራዋ በቃ እሺ። ታዲያ አይ እንደዚህ በቀላሉ የሚሰራ ነገር አይደለም። ሰሪ ቤት መሄድ አለበት። አይ ስንት ብር ነው እሺ የሚሰራው? አሁን ያለውን ትራንስፖርተር ከማሰራት አዲስ ማስቀየር ስለሚሻል 1000 ብር እናስቀይረዋለን። በቃ እሺ ቶሎ አሰርተህና የምጠብቀው ስልክ አለኝ። እሺ አሰርቼው እመጣለሁ። በደንብ ብሎ አንተ አሞም። እሺ እሷ ጋር ሳትወለውል አለፍካት። የቱ ጋር? እሱ ጋር። እዚህ አይደለም፣ ትንሽ ወደ ጎን። አሁንም ትንሽ ወደ ጎን። አሁንም ወደ ጎን። አሁንስ? አይ አለፍከው። ተመለስ። አሁንም ተመለስ። አረ ወይኔ አንተ ልጅ ለትንሽ እኮ ነው የምታልፈው። ከዚህ ጋር አይታይም እኮ። እሺ ትንሽ ጠጋ። ይኸው። አይ ወይ እሱ ጋር መጥቼ ነው። አረ ደርሰህበታል። ትንሽ ብቻ ወደ ጎን። ይኸውልህ ትንሽ ብቻ ወደ ቀኝ ጠጋና ወደ ላይ ጥንት ከፍ አድርገው። ይኸው አለፍከው። ትንሽ ዝቅ። ቆይ እንደሱ አይደለም፣ ወደ አንተ ወረድና ወደ ጎን ጠጋ አድርገው። እንደሱ አይደለም፣ በአንተ በኩል ትንሽ ወደ ደቡብና ወደ ምዕራብ ጠጋ አድርገው።
ይኸው ምዕራብ እሱ ነው። አንተ አህያ ቆይ እሺ እኔ ላሳይክ። እኔ ያሳየዋለሁ ገልቱ ሁላ። ቆይ ቤቱ ጋር ነው እየመጣችሁ ያላችሁት? እኔን የማየ ብቻ ነበር እንዴ? ነበር ነው። እሱን ተው። አሁን ትንሽ ርቃል፣ ወደ ላይ ተመለስ። ይኸው አይ ሲጀመር እንደሱ አይደለም። አረ ሰው ቤቱ ጋር ነው የሚገባው። ይኸው ዝም ብለህ በግምት ወልውለው ታገኘዋለህ። እይ ስርዓት የሌለሽ ደርሰህበታል። ልጄ ትንሽ ጠጋ ብቻ። የምን መድረስ ነው? ገና አይደል እንዴ? ተዋት ልጄ፣ ወደ ቀኝ አድርገው። የምን ቀኝ ነው? ወደ ግራ ነው እንጂ። አረ ወደ ምዕራብ ነው። ትንሽ ነው ይቀርብ። እዝራ ትንሽ ብቻ። እዝራ ወደ አቅጣጫ። በቃችሁ፣ በቃ ይበቃል። አሁንስ እሺ ነካውት። ኦይ በቃ እንደው ምን ይወለውላል? ምን እዚህ ና ተመልከት። እናንተ እውነትም ከዚህ ጋር አይታይም። የቱ ጋር ነበር የነበረው? እሱ ጋር ነው። ትንሽ ጠጋ ብለሽ አይደለም? ትንሽ ወደ ላይ። አዎ ትንሽ። ምን ሆነሃል አንተ? ምንድን ነው? አይ አትክፈችው። ለምን? እንዲሁ ነው በቃ ተው። የታለ ሀሴጣን? ምንድን ነው? ይኸው ልጅሽ ልጄን ደበደበዋ። ወይኔማ እየገደለችኝ። ወይኔ አለቀልኝ። በቃ ማ የኔ ልጅ አንቺ ልጅ ደበደበ? አዎ ባይኔ በብረቱ እያየሁት። በቃ ታዲያ ምንድን ነው? ልጆች አይደሉ እንዴ? ልጅ ደግሞ ይጣላል። ምን ደበደበው እኮ ነው እያልኩሽ ያለሁት። ታዲያ እዚህ የመጣሽው ልትደበድቢው ነው? አዋ ታዲያ ይኸው እስኪ ልጄ ይኸውልሽ፣ ልጄን ራሴ ቀጠዋለሁ። ሌላ ሰው ግን ማንም ሊነኩ አይችልም። ምን ማየነን እየተከራከረች ነው? ታዲያ ልጄን ደብድቦት ዝም ብዬ ነው ሄድልሽ ነው? ሌላ ዱላ እንዲከተለሽ ካልፈለግሽ አዎ አሃ እናትና ልጅ አንድ ናቸዋ። ባሌ ሲመጣ ነግሯለሁ፣ ይመጣልሻል። ወይ እንደው ኮይ ነበር ጥዱ አፈር ከደም ያበላልሻለሁ። ሰጋቱራ ሁላ እማዬ እንዴት እንዴ በለው። በዚህ አይነትማ ማንም አይነካኝም። እሱ ብቻ አይደለም ደግሞ አንቺ ነው ቆመሽ ታያለሽ። ሴትዮ ባሌን አላወቅሽም መሰለኝ። ኮማንደር እኮ ነው፣ ድንቄም ኮማንደር። ያን እንደሚያክል ቦርጭ ይዞ ዝም በይ በቃ አንቺ። ኧረ አንቺው ዝም በይ፣ ቤቴ ድረስ መጥተሽ ዝም በይ። ለማንኛውም ከሰማሽ ስሚ፣ ልጅሽ ልጄ ጋር ድጋሚ ድርሽ እንዳይ። ቢደርስስ ምን ልታመጪ? እንደውም ምን ነኝ የምመታው? ተናግሬያለሁ። እንግዲህ አልተሰማኝም። ተናግሬያለሁ። ናንተኝ አልተሰማኝም። ወዮልሽ አልተሰማኝም በለው። እማዬ አንጀቴን ያራሱ አበደች እኮ። አንተ ቆሻሻ በተከበርኩበት ሰፈር ምንድን ነው? በሰላም በኖርኩበት ሰፈር ከጎረቤት እያጣላ ታላሽ ልጅ አለብህ እንዴ? ዝም በይ ዋጥ አድርጋት አንተ አሰጃ